ሰላም ለእናንተ ይሁን ወዳጆቼ፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት አንድ ሐሳብ ነው። ፀሐይ ነውና እስቲ ከቤት ወጣ ብዬ እዚህ ዛፍ ስር ልቀመጥ አልኩት። ያላችሁ አሁን የተቀመጥኩት ዛፍ ስር ነው እና እዚህ ዛፍ ስር ተቀመጥኩ። ምን ለማለት ነው? ፀሐይ ስላለ ከፀሐዩ ደግሞ ለመከለል ጥላ ያስፈልገኛልና እዚህ ጥላ ስር ተቀመጥኩ እና ይሄ ዛፍ ጥላ ሊሆነኝ እዚህ ጋር ተተክሎ አገኘሁት። በዚህ አካባቢ ከቤቴ ጀርባ ብዙ ጥቂት ዛፎች አሉና፣ ነገር ግን እዚህ ዛፍ ስር ዝናብ ቢሆን እቀመጣለሁ ወይ? አልቀመጥም። እውነቱን አልቀመጥም። በረዶ ቢጥል አልቀመጥም። ኃይለኛ እንኳን ነፋስ ቢኖር እዚህ ዛፍ ስር አልቀመጥም። ምክንያቱም በአሁኑ ሰዓት ሊጠቅመኝ የሚችለው ከፀሐይ ሊከለክለኝ ነው፣ ከአንድ ነገር ሊከለክለኝ ነው። ጥቅሞች ሌላ ሊኖሩት ይችላሉ። ምናልባት ኦክሲጅንን ሊሰጥ ይችላል፣ ለማገዶ ሊጠቅም ይችላል፣ ለተለያየ ነገር። ግን በዚህ ሰዓት በዚህ በፀሐይ ሰዓት ሊጠቅመኝ የሚችለው ለጥላ ነው፣ ያው ለአንድ ነገር። ነገር ግን መጽሐፍ ቅዱስ ሲያስቀምጥ በመዝሙር 91 ላይ እንዲህ ይላል። በመዝሙር 91 እንዲህ ይላል ቁጥር 1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በማ የሚኖር በልዑል መጠጊያ የሚኖር ሁሉን ነገር ነው። ሁሉን በሚችል አምላክ ጥላ ውስጥ ያድራል። አያችሁ፣ በአንድ ነገር አይደለም፣ በፀሐይ ጊዜ አይደለም፣ በዝናብ ጊዜ አይደለም፣ በበረዶ ጊዜ አይደለም፣ በሁሉ ስፍራ በሁሉ ነገር ጥላ መሆን የሚችል ልዑሉ ብቻ ነው ብሎ ይላል። ስለዚህም ስለ ጥላው ጥቅም ደግሞ ሲናገር ከቁጥር 3 ላይ እንዲህ ይላል፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። ተመልከቱ፣ በጥላው ስንሆን ከአዳኝ ወጥመድ ሊያድን ከወጣው ታዳኙ በማያውቅበት መልክ ነው አዳኝ የሚያድነው። እናንተ እንኳን ባላወቃችሁበት ሊያጠፋችሁ ሊመጣ ካለው እናንተ ሳታውቁ ሊመጣ ካለው ከርሱ ራሱ ያድናችኋል። ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርዳሃል፣ በክንፎቹም በታች ትተማመናለህ። እውነትም እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም እያለ ያስቀምጣል። ይኸውላችሁ በጥላ ውስጥ መኖር፣ በልዑሉ ጥላ ውስጥ መኖር፣ እነዚህ ሁሉ ጥቅሞች አሉት። ሰዎች ጌታን ተቀበሉ፣ ወደ እግዚአብሔር ተመለሱ ሲላችሁ ዝም ብለው አይደለም። ጥቅሙ ብዙ ስለሆነ ነው፣ ስለተጠቀሙ ነው። እኔ የምነግራችሁ ዛሬ ስለተጠቀምኩ ነው። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ምድር ታያለህ እያለ እስከ ቁጥር 8 ድረስ ያስቀምጠዋል በመዝሙር 91 ላይ። ይኸውላችሁ ልዑልን መጠጊያ ማድረግ ጥቅሙ ብዙ ነው። ልዑል ማለት እግዚአብሔር ነው። ልዑል ማለት ክርስቶስ ነው። እግዚአብሔር ልጁን ለኛ ሰጠን። ለምን? በእርሱ ውስጥ ሆነን እንድንጠበቅ፣ አንድ በዚህ በምድር ላይ በስጋ ሳለን እንድንጠበቅ፣ ሁለት ደግሞ የዘላለም ሕይወት እንድናገኝ እግዚአብሔር ከእርሱ ጋር ህብረት እንድናደርግ ስለወደደ ልጁን ሰጠን። ከዛ ቁጥር 9 ላይ አቤቱ አንተ ተስፋዬ ነህና ልዑልን ደግሞ መጠጊያ አደረግህና ቤኔፊቱ ብዙ ነው። ክፉ ነገር ወደ አንተ አይቀርብም። መቼ? መጠጊያ ስታደርግ። መቅሰፍትም ወደ ቤት አይገባም። አያችሁ፣ ይሄ ቁጥር 10 ላይ በተለይ ትዝ ይላችኋል። እስራኤላውያኖችን በዘጸአት ምዕራፍ 14 እና 13-14 ላይ ስትመለከቱ እንዴት ከግብጽ እንዳወጣቸው ደሙን በጉበንና በመቃናቸው ላይ ቀቡ ካለ በኋላ ከቤት አትውጡ አለ። ከዛ የሞት መልአክ ማታ መጥቶ ምን አደረገ? ደሙ የሌለበትን የግብጻውያኖችን ቤት መታ፣ በኩራቸው። ከእስራኤል ግን አንድ በኩር አልተመታም። ምክንያቱም ጥላቸው ነበረ በበራቸው ላይ። መቅሰፍትም ወደ ቤታቸው አልገባም፣ ክፉ ነገርም አላገኛቸውም። ከዛ ደግሞ ቁጥር 11 ላይ በመንገዱ ሊጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናገል በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ አንበሳና ዘንዶን ትረግጣለህ እያለ ያስቀምጣል። ይኸውላችሁ ልዑል መጠጊያቸው ስታደርጉት፣ በእርሱ ውስጥ ስትኖሩ እነዚህ ሁሉ ነገሮች
በህይወታችሁ ይፈጸማሉ፣ በህይወታችሁ ይከናወናሉ። ጥቅሙ ብዙ ነው። የዘላለም ህይወት ብቻ ሰጥቶ አይደለም ያስቀመጠን፣ ነገር ግን በእለት እለት ኑሯችን ከየትኛውም ከተለያዩ አደጋዎች እግዚአብሔር እየጠበቀን ነው። የሱ መጠጊያነት በጣም በጣም ድንቅ ነው። ከዛ ቁጥር 14 ላይ እንዲህ ይላል፣ መጠጊያህ ስላደረገኝ እኔን መጠጊያህ ነኝ ስላለኝ መጠጊያው ስለሆንኩለት በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። አያችሁ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ደግሞ መጠጊያው ስላደረገኝ ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ኧረ እባካችሁን አትሸወዱ፣ አትሸወዱ። ይሄንን መጠጊያ የሆነውን ጌታ እባካችሁ ተዋውቁት፣ ትጠቀማላችሁ። አያችሁ፣ ይጠራኛል። መሰማት ከፈለጋችሁ መጀመሪያ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም። ጸሎት የሚሰማው በክርስቶስ ነው፣ በማንም አይደለም። ስለዚህም መጠጊያህ አድርገው። መጠጊያ ስታደርግ ጸሎትህ ራሱ ይሰማልሃል። ጸሎትህ የሚሰማው እርሱን መጠጊያ ስታደርግና ስታደርግ ብቻ ነው። ይጠራኛል፣ እመልስለትማለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። እሱ ብቻ አይደለም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ይኸውላችሁ፣ መኪና ስትገዙ ኢንሹራንስ ትገባላችሁ። ቤት ስትገዙ ኢንሹራንስ ትገባላችሁ። ቤት ቢቃጠል ፍለድ ቢመታው ኢንሹራንስ ይከፍላችኋል። መኪና ደግሞ ሲጋጭ ያሰራላችኋል፣ ብትጎዱ ያሳከማችኋል። ይሄ ጥቅሞች ስላሉት ኢንሹራንስ ይገባል። ታዲያ እግዚአብሔር በነፃ የሰጠው የናዝሬቱ የኢየሱስ ክርስቶስ ደም ይኸውላችሁ በጥላው ስር ማኖር ብቻ አይደለም፣ ኃጢአትን ሁሉ የሚያስወግድ ኃጢአትን ሁሉ የሚደመስስ የክርስቶስ ደም ብቻ ነው። ስለዚህ እሱን መጠጊያችሁ ስታደርጉት ከኃጢአታችሁ ነፃ ያወጣችኋል፣ ከሸመቀባችሁ ያድናችኋል፣ ጸሎታችሁ ይሰማል፣ እድሜያችሁ ይረዝማል። ስለዚህ ዛሬ የምመክራችሁ መዝሙር 91ን ቁጭ ብላችሁ አንብቡት። ዝም ብላችሁ አትሸምድዱት፣ ጥቅሙን እዩት። መጠጊያ በማድረግ በጥላ ውስጥ መኖር ጥቅሙ ምንድነው ብላችሁ እዩት። ጥቅሙ ብዙ ነው። ስለ እውነት ነው የምነግራችሁ። ብትታመሙ ይፈውሳችኋል፣ ብትወድቁ ያነሳችኋል፣ ብትፈሩ ያበረታችኋል። አትፍሩ፣ እኔ ከእናንተ ጋር ነኝ ይላችኋል። ብትዝሉ ያጠነክራችኋል። ስለዚህም ዛሬ የምነግራችሁ በጥላ ውስጥ ግቡ፣ ያልገባችሁ ግቡ፣ የገባችሁ ደግሞ ጥቅሙን አውቃችሁ ኑሩ። ስለዚህ እባርካችኋለሁ። ዛሬ በእውነት በጥላ ውስጥ መኖር ይሁንላችሁ፣ በጥላ ውስጥ መኖር ይሁንላችሁ። ጥቅሙ ብዙ ነው። ክርስቶስን በማመን የሚገኝ በረከት ይሄ ነው። አንደኛ የዘላለም ሕይወት፣ በምድር ላይም ደግሞ ምድራዊ በረከትን፣ ጤናን፣ ሰላምን፣ ደስታን፣ እረፍትን ሁሉን ይሰጣችኋል። ሁሉን ከሁሉ ደግሞ ያድናችኋል። ከሁሉ ደግሞ በደሙ ከሁሉ ኃጢአታችሁ ያጥባችኋል። አረ እንዴ ይሄን አድርጌ እኮ ይሄን አልችልም አይልም እግዚአብሔር። አንድም ነገር አይሳነውም። ለእግዚአብሔር የሚሳነው ነገር የለም። ስለዚህ ዛሬ መጠጊያሽ ያላደረግሽ መጠጊያሽ አድርጊው፣ መጠጊያ ያላደረግ መጠጊያ አድርገው። ተባረኩ። በጌታ በኢየሱስ ስም ባረኳችሁ።